የገበታ ላይ አሁን ለምሳሌ 3ም 4ም ሆነን ተሰብስበን እየበላን ሳለ ከመሃላችን አንደኛው ምግቡ ሳይነሳ አገብኩ በሚል ተነስቶ እጁን ታጥቦ ለእጁን ለመታጠብ ወይም ደግሞ ምግቡን አቋርጦ ቢነሳ ሌሎቹ ሳይነሱ ይሄ ነገር አግባብ ነው ወይ? ሰው ነፃነቱን አልተገፋ አይሰማውም ወይ ነውር ነው ብንለው? በዚህ ሐሳብ ላይ ሐሳብን እንድሰጠኝ ነው። ምንድነው ያለው ነገር? መጀመሪያው ነገር መጽሐፍ ቅዱስ እንደሚናገረን ምግብ በምንበላበት ሰዓት በማዕድ በምንቀመጥበት ሰዓት በስርዓትና አንደኛ ከማንም ቀርመን እጃችንን መስደድ እንደሌለብን መጽሐፍ ቅዱስ መጽሐፈ ሲራክ ላይ ምዕራፍ 34 ከቁጥር 12 ጀምሮ ይናገራል። አንድ ሁለተኛ ነገር ደግሞ ምንድነው ያለው? ልክ በስማም ብለን ጀመር አለብን። ማንኛውንም ነገር እንደ ክርስቲያን መጀመር የምንችለው በስማም ብለን ነው። በስማም ብለን አመስግነን ከጀመርን ባርከን ከጀመርን ስንጨርስ ደግሞ ስብሐት ብለን አመስግነን መጨረስ አለብን። ስብሐት ሳይባል አንድ ሰው መነሳት የለበትም። ያ ማለት የሚጉን ረደት ሁሉ ያሳጣልና። ምክንያቱም አምላካችን ኢየሱስ ክርስቶስ በአዲስ ኪዳንም በሉቃስ ወንጌል ላይ እንደምናገኘው እንደሚነግረን ልክ አበርክቶ ባበላቸው ጊዜ መጀመሪያ ምግቡን ምንድነው ያደረገው? ወደ ሰማይ አንስቶ ባረከ፣ ምግቡንም ሰጣቸው ይላል። ከዛም ያን አበርክቶ የሰጣቸው ምግብ በልተው ከጨረሱ በኋላ ሐዋርያት እንዳነሱት አድርጎልናል። ያ የሆነበት ምክንያት ምንድነው? ሐዋርያት የተረፈንን ሁሉ ያነሱት ምግብ ስርዓትና ክብር ስላለው ነው። ምክንያቱም እያንዳንዳችን ቁመተ ስጋ የምንጠቀምበት ምግብ ስለሆነ ምግብ እየበላን በዛ መሄድ አለብን። ሁለተኛ ነገር ደግሞ ስርዓት አለው። ሁሉ በአግባቡና በስርዓት ይሁን እንደሚል መጽሐፍ ቅዱስ በስርዓት መሄድ አለብን። ስርዓታችን ምን ይላል? እንደ ባህላችንም ይሁን እንደ መንፈሳዊ ነገራችን በምናየው ሰዓት ምግብ እኩል ተቀመጥን በኋላ ከመካከላችን ክህነት ያለው ካለ ክህነት ያለው ይባርክልናል። ክህነት ከሌላቸው እንኳን በእድሜ ከፍ ያለው ባርኮልን ምግቡን እንጨርሳለን። ከጨረስን በኋላም አመስግነን ያ በእድሜ ከፍ ያለው መስግነን መነሳትን ያለብን። አንድ ሁለተኛ ወደ ስጋዊም እሳቢኳ በምንመልሰው ሰዓት ምን ይሆናል? አንድ ሰው ምግቡን በመሃል አቋርጦ ተነሳ ማለት ሌሎቹ ለቀሩት ጥርጣሬን ይፈጥራል። አንደኛ ምግቡ አልተመቸው ሊሆን ይችላል። ያ ምግብ ማይመች ነው ማለት ነው። ሁለተኛ እዛ ምግብ ላይ የሆነ ነገር አይቶበታል ማለት ነው። ለምሳሌ ጸጉር ሊሆን ይችላል፣ ዝንብም ገብቶበታል የሚል ሐሳብ ሊሆን ይችላል። ያ መጠራጠር ደግሞ ሰው ተጠራጣሪ ከሆነ ህመምን ያመጣበታልና ለዛ ችግር ሊዳርግ ይችላል። ሶስተኛ ነገር ደግሞ ለምን እንደዛ አረክ ምናምን ስንለው እሱም ደስተኛ ላይሆን ይችላል። ካላወቀ መንገሩ አግባብ ነው። መንገርና ለቀጣው እንዲያስተካክል ማድረግ ይሄ መልካም ነው። ስለዚህ አቋርጦ መነሳት የለም። እሱ ክልክልና ፍጹም አግባብነትና ተቀባይነት የሌለው ጉዳይ ነው። ግናሉ በጣም ስለሰጠህ ማብራሪያ እና እንደዚህ አሁን ለወጣቶች ያስተምራሉ በሚል ሐሳብ ላይ ወደፊት ደግሞ የተለያዩ ከመንፈሳዊ ጋርም ተያይዞ ያጣናቸው ያሉ ባህሎች ይኖራሉ። አሁን ከዚህም ጋር ተያይዞ